10 ሰዓት ነበር ምገባው ብለሻል ራስሽ 8 ሰዓት 10 አይደለም ያልኩሽ አርፋጅነት የተባረረሽ ይኸውልሽ ድርጅቱ አንቺን ያለ ማስረጃ ከባባረረሽ ሌበር ሄደሽ የመክሰስ መብት አለሽ ግን ኦሬዲ ፓንች የምታረጊው 7 ሰዓት መግባት ሲገባሽ 8 ሰዓት ትገበሽ እሷ ከፈለገ እኔ እኮ አልካድኩም ሀቡዬ እኔ እኮ አልካድኩም እኔ እኮ ብዬሻለሁ ላንቺ ምን አረፍዳለሁ ብዬሻለሁ አረፍዳለሁ ግን እኔ ብቻ አይደለም ማረፍደው ማሪ ድርጅቱ ያባረረሽ በማርፈድሽ ነው ምክንያቱም ማርፈድ በጣም አጸያፊ ነገር ነው ለስራ በጣም መጥፎ ነገር ነው ለስራ ያስባርራል እኮ ያ አቃለው እኔም እኮ ይኸውልሽ ሀቡዬ እንዲገን ያደረገችው እሷ ነች ነው እንጂ ያልኩሽ እኮ እኔ ጣላ ጠፋም እኮ አላልኩሽም ያ አረፍዳለሁ ግን ከኔ በላይ በጣም ነበር የምታረፍደው ባንቺ ኢን ስለማታደርግ ነው ያልታወቀችው እንደምታረፍድ ይሄንን እኮ ነው ባንቺ አውጥቶ ያነሳውልሽ በዚህ ምክንያት ነው እንጂ ማርፈዴን አምናለሁኝ ግን እሷ ናት እንዲያውቁ ያደረገችው ዩሲ ጥፋታችንን ላለማመን ሁሉ ጊዜ ሌላኛው አካል ላይ እኔ ከሌላ ሰው የመጠበቅ ኖ እኔ ይኸውልሽ ኖ አይደለም ክራውኒን ወደቀ እኔ ሌላ ሰው ላይ ከሌላ ሰው የመጠበቅ መብት የለኝም እኔ አርፋጅ ነኝ ግን እንዲገን ያደረገችው አብራኝ የምትሰራው አበሻ ናት ለምን አረፍዳለሁ ፈርስት ኦፍ ኦል ለምን ስራዬን አክብሬ በጊዜ አልገባም የኔ ሀቡዬ ሁላችን ነው የምናረፍደው አልኩሽ እኮ ሁላችን እናረፍዳለን ለምን መሰለሽ በጣም ስለሚደክመን በጣም ነበር የምንሰራው ለሊትና በጣም ስለሚደክመን አርፍደን እንመጣለን አልኩሽ እኮ እኔም አሁን እኮ አልካድኩም አረፍዳለሁ ግን የኔ ነገር እሷ እኔ 8 ሰዓት ነበር መገባው እሷ 10 ሰዓት ነበር የምትገባው ሀቡ ስለ እውነት እነሱ አሁን ማለት እውነት ይሄ ነገር ትክክል እየተሰራ ቢሆን ኖሮ እኔ 8 ሰዓት ገብቼ 10 ሰዓት የሚገባ ሰውዬና 8 ሰዓት የሚገባ ሰው አንድ ነው አንድ አይደለም አትሊስት በሁለት ሰዓት እኔ ቀድማታለሁ እዛ ሆቴል ውስጥ በሁለት ሰዓት ቀድሚያት እገኛለሁ ያ ሱፐርቫይዘር ስለሆንኩኝ ነው አለች ይሰማል ተቋርጫለሁ አልተቋረጥሽም ማሪ እኔ ሚውት አድርጌ ነው እኮ የኔ ኮሽኮሽ ማደርገው ነገር እንዳይረብሽ ሚውት አድርጌ እሺ ያ እንዳልሽኝ እኔም መጀመሪያም እኮ ድሮም እኮ ሀቡ ይሄ ነገር ማስረጃ ነው ሁሉ ነገር ቢኖርኝ ይሄ ያልሹ ይሄ ያወሩበትም እንደዚህ ያደረገችም ቢኖርኝ ኖሮ መጀመሪያ አንቺ ጋር መጣ ነበር እኮ ማስረጃ ይዤ መጀመሪያ ልከሳት በመጣ ኖሮ አንቺ ጋር ማለት ነው ግን እንደዛ አይደለም የመጣሁት ነገር ግን ልታምኚም ላታምኚም ትችያለሽ እኔ ግን እዚህ ጋር አሁን ምን ላገኝ ብዬ አሁን ስለሷ ያላደረገችው ነገር ምን ላገኝ ብዬ እዛ ጋር ግን አብረሽን ብትኖሪ ኖሮ ሁሉ ነገር ታቂው ነበር የተደረገው የነበረው ሁኔታ ማለት ነው ስራዬን በጣም እንድበላሽ ያደረገች እሷ ነች ስሜት ይነግሮኝ አይደለም እርግጠኛ 100% እሷ ነች ያደረገችው አሁንም ኢትስ ኦኬ ችግር የለውም ትመንም አትመንም አሁንም አው አድርጌያለሁ አትለኝም አባረሬሻለሁ አትለኝም በርግጥ ሁሉም ሰው ጠይቋታል ኢቭን በጓደኞቼ ምናምን ሲጠይቋት እኔ አይደለሁም ነበር ስትላ የነበረችው አትልም አሁንም እኔ ነኝ ያባረርኳት አትልም እኮ አቡዬ ብታደርግም አትልም እኔ ነኝ ያባረርኳት አትልም ኢትስ ኦኬ አሁንም እንድትል ፈልጌ አይደለም እንድትለኝ ፈልጌ አይደለም አንዴ ቆልጨርስ አሁንም እኮ እኔ ነኝ ያባረርኳት እንድትለኝ ፈልጌ አይደለም ለምን እንደማትለኝ ስለማውቅ ሀቡ አትለኝም ግን ኢትስ ኦኬ እኔ ትቼዋለሁ እኮ ሀቡዬ ግን ውስጣችን ብዙ ነገር ያደረገን ሚዲያ ላይ ወጥተን ግን ጥሩ ነገር እንደምንሰራ ለማሳየት ማሳየት ጥሩ አይደለም ብዬ ነው እንጂ ሀቡዬ እኔ ትቼዋለሁ ኢትስ ኦኬ እግዚአብሔር ይፈርዳል ጥሩ ነገር ብናረግም ባናረግም እግዚአብሔር ይፈርዳል አንተሽ ለመጣሽ ነው ምንም እንዳላረጉሽ ዮርዲ አንቺ ታውቂያለሽ እኔ ምንም አድርጌሽ እንደማላቅ ታውቂያለሽ ልቦናሽ ያውቀዋል ራስሽ ታውቂያለሽ አንቺ አሁን ዝም ብለሽ ለምን ስሟ በጥሩ ተነሳ ብለሽ ነው እንጂ ምክንያቱም ሳይኮሎጂካሊ ራስሽ ችግር አለብሽ መጀመሪያ እኔ እዚህ ወረድኩት እንደዚህ ሆንኩት በሷ ነው እኔ ለሆን አልችልም እኔ ላደርግ አልችልም እሷ ለምን አልተጠየቀችም እኔ ለምን ተጠየቁ አይባልም ለወደፊትሽም ማለት ነው አንድ ቦታ ደግሞ ተቀጥረሽ ስትሰሪ ለቲፕ አይደለም መስራት ያለብሽ ለፈረምሽበት ኮንትራት ነው ምሳሪ እታች ቲፕ አገኛለሁ እላይ ቲፕ አገኛለሁ አይባልም ነውር ነው ለወደፊቱ ነው መናገርሽ ሌላ ቦታ ተቀጥረሽ ከሰራሽ ማናጀሩ የትም ቦታ ካስቀመጠሽ መስራት ነው ያለብሽ ስራ ነው መጀመሪያ የፈረምሽበት ኮንትራት ኦፈር ሌተር ስትፈርሚ ለደሞዝ ነው እንጂ ለቲፕ አይደለም ምትፈርሚው የትም ቦታ ይውሰድሽ እላይ ያውጣሽ እታች የትም ያድርግሽ ሜክ ሹር ስራሽን እንደምትሰሪ እዚህ ጋር ትባገኛለሁ አላገኝም አንቺኮ ማናጀሩን እንደውም ስንቴ ነው የጠየቅሽው እዚህ ጋር አታድርገኝ እዚህ ቲፕ ስለማላገኝ ስቲ በጣም ነው የሳቀብሽ ፊት ለፊትሽ ባይስቅብሽም ማለት ነው ይሄ ራሱ አንድ ነጥብ የጣልሽበት ነው ቲፕ እዚህ ያገኛለሁ እዚህ አላገኝም ተብሎ ለማናጀር አይነገርም ለቲፕ ሳይሆን እኔና እሱ ስናወራ ሄዶ እሷን ይነግራታል ሀቡ አሁን እዚህ ጋር አየሽ እኔና እሷን
ማናጅመንት ውስጥ አለ አንቺ አሁን ለምን ዝም አትይ? ለዛ ለቲፕ አይደለም መስራት አንድ አሁን ለምሳሌ አንድ ሰራተኛ አንድ ሱፐርቫይዘር እና ማናጀር ያወራሉ ላይክ ፍሬንድ ኖርማል ነው። ሀቡ ሱፐርቫይዘር አይደለችም። ሀቡ ሱፐርቫይዘር አይደለችም። ማሬ አንድ ሱፐርቫይዘር ነሽ አይደለችም እኮ አይዲዋ ላይ ይጻፋል እኮ ማሬ። ለምን አንዴ አታሳያትም? ሱፐርቫይዘሮች አይዲያቸው ላይ ስታምፕ አለው ሱፐርቫይዘር ኦር ደግሞ ካርዳቸው ላይ ሱፐርቫይዘር። ለምን አሳይተሽ አትገላግያትም? እዚህ አንገታችሁ ላይ የሚያደርጉት ባጃለ ለምን አትገላግያትም? እንደዛ ማሪ ሱፐርቫይዘር ኮንሽ ሱፐርቫይዘር ይላል እኮ። አሁን እኔ ሴልስ አይደለም ሴልስ እኔ አሁን እዛ አልሰራም። በመጀመሪያ ደረጃ እኔ አሁን ትልቅ የራሴን ሬስቶራንት እየከፈትኩ ያለው ሴት ነኝ። አም ኦን ማይ ኦን ሬስቶራንት ከአቡዳቢ ላይ እኔ ነኝ እናቱ ቆዩ አሁን ለወደፊቱም የምነግርሽ አይጠቅምሽም። እንደዛ አታደርጊ ጽጌ። ወደፊት ምን ማድረግ እንዳለባት አትንገሪያት። ይሄ የእሷ መብት ነው። ታያት። አሁን አንቺ ማለት ያለብሽ ኦኬ፣ ምንም አይነት ማስረጃ የላትም እሷ ጀስት ስሜቷ ነው። አንቺ ግንኙነት ከማናጀሩ ጋር ሪሌሽንሺፕ እንዳለሽ የነገራት ስሜቷ ነው። ማስረጃ የላትም። አብራችሁ ማየታችሁ አታውቅም። አሁንም እንደገና ደግሞ እንትንም እሷ ከአፍሪካን ክለብ ወደ ህንድ እንድትወርድ ቲፕ እንዳታገኝ ያደረጋት ብላ የምታስበውም ስሜቷ ነው። ገባሽ? ምንም አይነት ማስረጃ ስለሌላት ምንም ማለት አንችልም። አሁን እናንተ ይቅርታ ተባባሉ። ያለፈው አልፏል። አንቺም ተመስገን የሬስቶራንት ባለቤት ሆኚ ነው። እሷም የተሻለ ስራ ላይ ነው ያለችው። ዮርዲዬ የተሻለ ስራ አግኝተሻልማ? አዎ አሪፍ ስራ ይዣለሁ። እግዚአብሔር ይመስገን። ታዲያ በቃ አሁን እኮ እሷ አንቺ ገስት ላይ ገብተሽ ጥሩ ልጅ ናት፣ እርዳታ ላይ ትሳተፋለች፣ እኔ ቤት ፎሎ አርጓት ስል ሰምታ ነው ዘላ የገባችው። ዮርዲ መናገር የምፈልገው ነገር አለ ብላ ነው። ባለፈውም እንደዚህ ነው። ባለፈው ነው ያየኋት። ባለፈው አንቺ ቤት ገብታ ነው ያየኋትኝና ከዛ ማነች ምናምን ብዬ እንትን ስል እኔ ቤት ገብተሽ እንደዚህ እርዳታ ካልሆነ ነው አንድ ቀን ገብታ ይቻታለሁ። የሆነ ዝም ግብት እኔ እንጃ ገብታ ዮርዲ ያው አንቺ ቤት ነው ያየኋት ባይዞ። እሺ ችግር የለም። ታይም አውት ጣቲ ዮርዲ እኔ ታውቂያለሽ ላንቺ እኔ እንጃ እኔ እንደዚህ ፊት ለፊት እንኳን አይቼሽ ዝም ብለሽ ስታልፊ እንኳን ጠርቼ ነው ማናገርሽ። ለምን እንደዚህ አይምሮሽ ውስጥ እንዳደረግሽ ስለማልችል ነው ውዴ። እኔ ውስጥ ይቅር ስላለኝ አላስመስልም። ሳገኛት ኮስተር ነው የምልላት ሀቡ። ለምን ማስመሰል አልችልም። በቃ በጣም ስለተቀየምኳት እዛ ስንሰራም እየሰራንም በጣም ስለተቀየምኳት በጣም ነበር ዝም የምለው። ሰላም ልላትም አልፈልግም ነበር። ለምን ማስመሰል አልችልም። ስለ እውነት ሀቡዬ እኔ ምንም ውስጥ ይቅር እያለኝ መሳቅ አልችልም። ለምን አላስመስልም? ለምን አስመስላለሁ? በቃ ዝም ነው የምንባለው። ዮርዲያ አንድ ነገር ልንገርሽ። አንቺ እሷ ምንም ካፏ ክፉ ላንቺ ወጥቶ አያውቅም። ግን አንቺ ስሜትሽ እቺ ሰው ጥሩ አይደለችም ይልሻል ውስጥሽ። ሀቡ ስሜቴ አይደለም። በእኔ ቦታ ሆነሽ ብታውቂው ነበር እውነታው። እኔ አሁን ማስረጃ ማምጣት ስለማልችል ነው። ከየት አመጣለሁ ሀቡዬ? አንዳቸው ጠብሼ ካልሆነ በስተቀር አንዳቸው ወደ ጎን ጠብሼ ብዙ ነገር አመጣልሽ ነበር ማስረጃ። ነገር ግን እኔ እንደዛ ማድረግ አልችልም። ካልሆነ ደግሞ ከየት ይመጣል ሀቡ ማስረጃ? ከየት ይመጣል? እኔ ከነሱ ጋር አላወራም። ከነሱ ጋር ቢሃይንድ ቻት አላረግም። ከየት አመጣለሁ ማስረጃ? እንጂ ባመጣ እውነቱን ታውቂ ነበር። ብዙ እውነት ነገር አለ። ነገር ግን ማስረጃ ማምጣት አልችልም። ጽኮ አሁን እንትና ዮርዲ ማናጀር መሆኗን ማሳያ ካመጣች እኮ ታምኛለሽ አይደል? በቃ ራስሽን እንትን ነው አይደለም። ሪሚዬ ይኸውልሽ ሱፐርቫይዘር ብትሆንም ግን እኔ በዛን ሰዓት ይኸውልሽ ስትሰሪ ሱፐርቫይዘር ካለሽ አምጥቶ እቺ ሱፐርቫይዘርሽ ነሽ ሺዝ ዩር ሱፐርቫይዘር ይባላል አይደለ? እኛ አልተባልንም። እቺ ልጅ ሱፐርቫይዘራችን መሆኗ አላሳወቀንም። አልኩሽ እኮ አልተነገረንም። እኔ ብቻ አይደለም ሁሉም ሊነግርሽ ይችላሉ። አልተነገረንም። ለምንድን ነው ለስታፎቹ ሱፐርቫይዘር መሆንሽን ማናጀሩ ያላስተዋወቀው? ለምን በድብቅ ሆነ ያንቺ ሱፐርቫይዘርነት? ኖ በድብቅ ምናምን እኮ አይደለም ሀቡዬ። ይኸውልሽ እኔ ስሰራ እንዳልኩሽ ረጅም ዓመት እዛ ስለሰራሁኝ ማንም ሰው ላይክ ሲነራቸው ነኝ። ሲነር ስትሆኚ ላይክ እንደ ማንኛውም ሰው ለምሳሌ አንድ ዓመት የሰራና 6 ዓመት ሲኒየር ስታፍ ነሽ እንጂ ኦፊሻሊ ሱፐርቫይዘር አይደለሽም። እዚህ ላይ ሱፐርቫይዘርነትሽን ፖዚሽንሽን የሚገልጽ ስም ባጅ አታደርጊም? የላትም ሀቡ። ምን አልሽማ? ገብቶሻል ያልኩሽ አቡ። አልሰማሁም፣ ተቋርጦ ነበር። ዮርዲ ሚውት አድርጊ ፕሊዝ።
ይኸውልሽ ሀቡዬ እኔ እንዳልኩሽ ኢትዮጵያ ሂጄ ነው አይደል የመጣሁትኝ። ኢትዮጵያ ሂጄ ከመጣሁ በኋላ 6 ወር የእንትን ጊዜ ይሰጥሻል። አሁን ለምሳሌ ሱፐርቫይዘር ወይም ደግሞ ማናጀር አውትሌት ወይም ደግሞ የማናጀሩ እንትን ይሰጥሻል። እኔ በሚቲንግ ላይ ምን ተባልኩኝ? እንደዚህ ተመልሼ የመጣ ከሆነ ፖዚሽን ሰጣችሁኝ ነው እንደዚህ ነው ምናምን ስል ባለ ኦነሩ ማለት ነው። እሺ እስከዚህ ድረስ የምንሰጥሽን ስራ እንደዚህ አድርገሽ ካሳየሽን ኦፊሻሊ እንደዚህ ደሞዝሽ ያድጋል ምናምን፣ ይሄ በውስጥ ነው ታውቂያለሽ። ካሳየሽን ደሞዝሽ በቃ የሆነ አንቺን መጀመሪያ ፕሮሞት ከሚያደርጉሽ በፊት ይሰጡሻል ታይም። በዛ ታይም ውስጥ ነው የምታሳይው። እና ይሄ የሆነ እነሱ እኛ የምናውቀው ነገር ነው እንጂ ወይ ለነሱ ደግሞ የኔ ሲኒየር መሆን ለነሱ ማንም ሰው የሚያውቀው ሰው ነው። እንደዚህ ያድርጉ ስል ሌላው ማንም ሰው የሚደብረው ሰውም የለም። እሷ ለምንድን ነው የኔ አሁን እኔ ኦነርስ በሆን ለምን ይደብራታል? አንድ እንደዚህ እኔ ኦነር ሆነሽ አይደብረኝም። ሀቡ ከሱ ጋር ጥሩ ግንኙነት አላት። ጥሩ ነገር ከማናጀሩ ጋር ታወራለች። ስለኔ ቻት ታረጋለች። እንዳለችሽ ሀቢባ አይ እንደዚህ እሷ እንዳለች ብለሽ ስክሪንሾት አድርገሽ አምጪ እዚህ ይቅርታ ከዛ ውጪ እሷ ለምን ሱፐርቫይዘር ሆነች? እሷ ማሪ ቅድም ያልሽው ቅድም ሱፐርቫይዘር ስለሆንኩ ነው ስልክ የሚይዘው እና ለምንድን ነው እሷ እኔን ስልክ ያዘች አልያዘች ብላ የምትከታተለው ስላልሽ፣ ሱፐርቫይዘር ኦፍ ኮርስ ስልክ እንዲይዝ ዲዩቲ ላይ ይፈቀድለታል። ስታፍ ግን ስልክ እንዲይዝ አይፈቀድለትም። ላከር ውስጥ አስቀምጦ ሩም ውስጥ ነው ወደ ዲዩቲ የሚገባው እና ለዛ ሱፐርቫይዘር ነኝ ስላልሽ ቅድም ለዛ ነው ስልክ የሚይዘው እኔ ምን ያከታትላታል ስላልሽ ነው የጠየቅነሽ እንጂ ገና ፕሮፌሽን ላይ ከሆነ ኢቭን ፕሮፌሽን ራሱ እኮ ፔሬድ በሌተር ነው አልተነገራቸውም። ለማንም አልተነገረም። ሀው ይሄ እኔና ማናጅመንት ብቻ የምናውቀው ነገር ነው። በቃ ለምሳሌ ስልክም ሊያዝ ልፈርምም አልፈርምም ይሄ በእኔና በካምፓኒ መሀል የሚደረግ ነው። እንዴት አውቃለሁ? ሀቡ ተነገራቸው ምን አደረኳት ነው አሁን ጥያቄው። እኔ ምን አደረኳት? የኔ ስልክ መያዝና አለመያዝ እሷ ችግር ነው። የኔ መፈረምና አለመፈረም ወይም ደግሞ ከስራ መባረር ችግር የለኝም ነው። የኔ አስተዋጽኦ ምንድነው? የኔ አስተዋጽኦ የሷ ከሷ ስራ መባረር ጋር ከኔ መፈረም አለመፈረም ጋር አዳምጡኝ ውዶች፣ ሁለታችሁም አዳምጡኝ። አንቺ ሪሌሽን ቢኖርሽ ከማናጀር ጋር ከጄኔራል ማናጀር ጋር ከኦነር ጋር ማንም አያገባው፣ መብትሽ ነው። ስልክ ብትይዢ ስራ ብትገቢ ባትገቢ ወሩን ሙሉ ሳትገቢ ደሞዝ ቢሰጥሽ ማንም አያገባው፣ መብትሽ ነው። እኛ አበሾች እርስ በርስ እንቀናናለን። የስ ግን ዮርዲ የምትለውን ነገር ምን አደረኩት ባላይሽ ምን አደረኩባት? አንዴ ዮርዲ ማስረጃ ቢኖራት አደረገችብኝ ያለችውን ነገር እውነት አድርገሽባት ከሆነ ይደብራል። እውነት አድርገሽው ከሆነ ማለት ነው ላይክ እንደዚህ እንደምትለው እያቃጠርሽ በስልክ ለማናጀር እሷን አስጠቁረሻት ምናምን ከሆነ ግን ማስረጃ በሌለው ነገር ማንም ሊወቀስ አይችልም። እውነት ይሁን አይሁን ፈጣሪ ነው የሚያውቀው። ምንም ማስረጃ የለም። ስለዚህ ስሜቷን ይነገራል፣ ፈጣሪ ነው የሚያውቀው ሀብዬ። ስለዚህ ማስረጃ ለሌለሽ ነገር ግን ማንንም መውቀስ ስለማይችል እንትን በሉ፣ ይቅርታ ተጠያየቁ እና በቃ ፒስ ሁኑ። ህይወት አጭር ናት። ግን ማለት ነው ጋይስ አንዳንዴ ለሰዎች የማይታዩ ግን ፈጣሪ የሚያየው ነገር ችግር የለውም ሀብዬ። እኔ አዎ ትክክል ሀብዬ፣ ለሰው የማይታዩ ትክክል ነሽ። እኔም ይቅርታ አድርጌላታለሁ ባት yes አዎ እውነት ነው አቡ። ሰው ባያይም እግዚአብሔር የሚያየው ነገር አለ። አዎ ግን አንቺም ሰው መከታተል አሁን ሌላ ስራ ቦታ ገብተሽ ሰው አትከታተይ። ምን አገባሽ ስለ ሰው ማሪ? አቡ የኔ አልተከታተልኳትም እኮ አቡ፣ እዚህ ጋር ስላገኘኋት ነው እንጂ እኔ ከስልኬ ላይ የለችም እኮ ልጅቷ። ኖ ማሪ እኔ እያልኩ ያለው እዚህ ጋር ስላገኘኋት ነው። ስራ ቦታ ተከታትለሻታል? አልተከታተልሻትም? ፓንቺን አውት አታደርግም፣ እንደዚህ አታረግም። እሱ ኧረ እኔ ኖ ይሄ ሁሉ ሰው የሚያወራው ነው፣ ሁሉ ስታፍ ስለሚያወራው ነው ይሄ ነገርሽ እንጂ እኔ ተከታትያት አይደለም። ሁሉ ስታፍ ያወራዋል። ኢቨን ሴኩሪቲው ራሱ ባመጣልሽ ይነግርሻል። ሴኩሪቲ ያውቃል፣ እኛ ባንቺን እናረጋለን አናረግም ያውቃል። ግን እኔ ይሄንን ተከታትያት አይደለም አቦ። ምን ገባበት ሰዓት እኮ እኔ እህት እሷ አትይኝ እኮ ነው። እንዴት እኔ እከታተላታለሁ? እኔ እዛ ባንቺን የሚደረግበት ቦታ እኮ እኔ ቆሜ አይደለም ማየት አይደለም። ግን ይሄ ሁሉ ሰው የሚያውቀው እውነት ነው። ችግር የለውም
አሁንም ለምን ማስረጃ ስለሌለኝ ችግር የለውም ኢትስ ኦኬ እሺ ይቅርታ ተጠያቂ እነሱ ደግሞ ሀቡ ልነግርሽ እነሱ ለምነውኝ ነው ያመጡት እነሱ ለምነውን አንድ ነገር ልንገርሽ ሀቡያ እነሱ ለምነውኝ ነው ያመጡኝ ያለችው ነገር ማስረጃ ማምጣት እችላለሁ እሷ ነች ለምናቸው የመጣችው ማስረጃ ደግሞ አለኝ ከፈለግሽ አመጣልሻለሁ ጀስት እውነቱን እንድታቂ እንጂ ምንድነው ማስረጃው እነሱ ፈልገው አመጣት ማስረጃ ሰው አለ ለሰው ለምና እሷ ነች ሄዳ ቦሱን አናግራ ቦሱ እንድትመጣ ያረጋል ይሄንን ደግሞ ያቺ ልጅ በመሐላቸው ያለች ልጅ ማምጣት እችላለሁ ለኡነት እሷ ፈርታም እሷ ወደ ኋላ ካላለች እሷ ልጅ ማምጣት እችላለሁ ሀቡ ለሷ ለምናት ቦሱን አናግሪልኝ ብላት ነው እሷ ነች ቦሱ ሄዳ አናገረችላት ግን እሷ ለጉራ ቦሱ እሱ ለምነው ነው ያመጡኝ አለች እሱ ለምነው አላመጣት እሷ ነች ለምና የተመለሰች ሀቡ ማስረጃ አለኝ yes ምን አልከኝ አሽ ምን ይፈጠር ነው እያለች እሻው ምንድነው ቆይ እሻው ምን አልከኝ ሀውልሽ በነገራችን ላይ ማለት ነው ሀቡዬ ሶሪ አንድ ነገር የምነግርሽ ማለት ነው እኔ ምን እንደምትፈልግ ራሱ አይ ስዌር አይ ዶንት ኖ ላይክ እኔ አሁን የደወልኩለት ሴኩሪቲው ነው እኛ ጋር የሚሰራው ማለት ነው እየደወለልኝ ነው ራሱ በጣም ነው የሚያሳፍረው ከኔ ይልቅ ራሱ ከሷ ጋር ነው የሚግባባው እኔ አሁን ቦሱን ምንድነው ያለችው ቦሱን ጠይቄ ነው የመጣሁት ያመጣችሁ ነው ያለችው ምንድነው ያለችው ያወራኝ ስልክ አልሰማሁትም በቃ እሺ እኔ ቦሱንም ለምኜ ልምጣ ምንም ላደርግ ምንድነው ለምናን የመጣችሁ በሰው አስለምናው ምን ላደርግሽ አሁን እኔ ካንቺ ከስራ መባረር ጋር ምንድነው የኔ እንትን ምን አደረኩሽ ነው እኔ እኮ መረጃ ካለሽ አምጪ በመፈረምሽ ነው ባለመፈር እኔ ምንድነው የምትፈልጊው ከኔ ነው እኔ አሁን ጽዮን ጥሩ ታረጋለች እግዚአብሔር ትቻለሁ እግዚአብሔር የእጅሽን ይስጥሽ ምንም እኔ አልፈልግም ካንቺ ዘለሽ እንጂ እኔ ካንቺ ምን እና እሺ ምን አድርጌ ነው የምትይኝ በእናትሽ መረጃ አምጪ መረጃ የለሽም ምንም አላልኩም እግዚአብሔር ለምኜ መጣው አይደል ለምኜ መጥቼ እየሰራሁኝ ነው ሰራው ተሳካልኝ ጨረስኩ ወጣው እኔ አሁን የራሴ ነገር አለኝ ገብቶሻል አይደለ ለዛ የትን ቦታ ጥሩ ቦታ ስታይኝ ደስ ይበልሽ በቃ አንቺ እኔ ነኝ አለ በደልኩሽ ተበድለሽ አንቺም ጥሩ ቦታ ነው እየሰራው ያለው አልብለሻል አይደለ በዛ ስራሽን ቀጥይ ጎበዝ ሁኚ just leave me alone እኔ ሀቡ መረጃ አለኝ ቀናት የምትለው ነገር እንድታቆም ሀቡዬ ስሚ ሀቡዬ ፕሊዝ ሀቡዬ አንድ ቃል ልስጥሽ አሁን ቀንታ ነው ምናምን የምትለው ነገር አሁን ሬስቶራንት እንዳላት ከመናገሯ በፊት አይደለ እንዴ እኔ ገብቼ ያወራሽ ምንም ነገር ሳታወራ ነው እኔ ምኑን አውቄ ነው አሁን ቀናት ነው ምናምን የምትለው ለዚህ የመጣሁት እኔ እሷ የት እንዳለች አሁን ላይ እኮ አላውቅም አንገናኝም ሀቡዬ እኮ ለምን መተሽ እዚህ ጋር ተፈለገሽ ነው አሁን ይኸውላችሁ ያለፈው ነገር አልፏል አሁን ሁለታችሁም ጥሩ ነገር ላይ ነው ያላችሁት ያለፈው ሁሉ አልፏል እናንተ ይቅርታ ተባባሉና ሀያቱ ዑመር ሀቡ ብለህ ጽፈክ ወይም ብለሽ ጽፈሽ ሪፕላይ አድርጌ ነበር አልመለሳችሁም መግባት ፈልገሽ ወይም ፈልገህ ከሆነ አሳውቁኝ እሺ ማሬ አሁን ይኸውላችሁ ያለፈው ነገር አልፏል ይሄ ነገር አመታት አልፎታል አይደል እናንተ ሁለታችሁም ህይወታችሁን በየቦታው እየኖራችሁ ነው አይደል ጥሩ ነገር ላይ ነው ያላችሁ አይደል ይመስገን ፈጣሪ በቃ አሁን ታረቁ ተባባሉ እኔ የምላት ነገር ያለችው ነገር ሁሉ መስሏት ነው እና እንደዛ ላይክ ይቅርን እኔ አሮን ምን ማለት እንዳለብኝ እኔ ካጠፋባት ይቅርታ ግን መስሏት ነው በቃ ሳይኮሎጂካሊ አይምሮ ውስጥ እሷ እኔ ጥሩ ሪሌሽንሺፕ ስላለኝ ከማናጅመንት ጋር መስሏት ነው እኔ ማንንም ሰው ትልቅ ድርጅት ላይ ትልቅ ካምፓኒ ላይ የማባረርም የመቅጠርም ስልጣን የለኝም እኔም ራሴ ተቀጣሪ ነኝ ከዛ ውጪ አሮን ነው በቃ እኔ አም ሶሪ ነው ማለት እንግዲህ ካጠፋሁኝ ማለት ነው እና ይቅርታ በጣም ጥሩ ጎበዝ እሺ ያው ዮርዲ በጣም ይቅርታ ብላሻለች ዮርዲ ያለችም ማለት ወርዳለች ኔትወርክ ነቅሏታል ይሄደች ጎበዝ ናት ነፂ ጎበዝ በጣም ጎበዝ ኔትወርክ ነቅሏት ይሆናል እንጂ ዝም ብላ አትወጣም ጋይስ ኔትወርክ
ትመጣለች። ኔትወርክ ይሆናል፣ ችግር የለውም። በቃ ፂ ይቅርታ ብላታለች፣ ዮርዲም ይቅርታ ትላታለች። ከላስ ላይፍ ኢዝ ሾርት ጋይስ፣ አትጣሉ። አቡ ይቅርታ እንድታዩልኝ ዋትስአፕ በውዴ ይቅርታ